ማርቲ ሰላም ልጁ 2 ወሩ ነው ስትል ሰምቻታለሁ አይደል ወይስ ጆሮዬ ነው ልክ ነሽ 2 ወር ከ3 ሳምንት ምናምን ነገር ቢሆነው ነው ስለዚህ ድፍን 1 አመት ማለት ነው ምኑ መዲ ከተቆጠር አሁን 2 ወር ያለበት ጊዜ አው ድፍን 1 አመት ምንሽም አልገባኝም ምንድነው አይ ምንም ማርቲዬ ያው እኛ ከተጸነስንበት ጀምሮ እድሜያችን ቢቆጠር ለዛ ነው የሚሆነው ብዬ ነው ቆይ ወዴት ነው መዲ አንቺ ዱባይ በሄድሽበት ጊዜ ነው ልጁ የተጸነሰው ያልሽኝ እንዴ አይገርምሽም አጋጣሚ ማርቲ አባቱ ያንቺ ንግር ወጣ ማለት ተከትሎ ነው ጎራ ያላት ማለት ነው ማርቲ የኔን ባልኮ ሲልከሰከስ አግኝቼ ነው የፈታሁት ማርቲ አዳምጪ ወንድ ልጅ አረጀም አላረጀ ጎደለበትም አልጎደለበትም ሌላ ሴት ጋር መሄዱ እንደሆነ አይቀር መዲ በማየሙት ምንድነው የምታወሪው ሰሚኛልሽ ደረጀን አታውቅ ደረጀ እንደ ሌሎቹ አይነት ወንድ አይደለም እሺ ከኔ በላይ እሱን ማንም የሚያውቀው የለም ደሞ ልንገርሽ ስለሱ ምንም ነገር ደስ ይለኛል መዲ የኔ ባል እንዳንቺ አይነት ባል አይደለም እሺ ደረጀ አይደለም እኔ ሌላ ቦታ ሄጄ በሞትበት እንኳን ቆብ አድርጎ መልኩ ይገባል እንጂ ከማንም ሴት ጭርስር ሄዶ ገብቶ ሚልከሰከስ ወንድ አይደለም እንዴ ማርቲ ምን መሆንሽ ነው እኔ አሁን ደረጃ አልኩኝ እኔ አሁን ያንቺን ባልስም አልጠራው ጠርቻለሁ ይሁንሽ ነው መዲ ራሴን ያመመኝ ነው ክፍልሽ ገብተሽ አረፍ በይ ማርቲዬ አድቪል አለኝ ላምጣልሽ አያስፈልገኝም እሺ አይዞሽ እቴ ኤቢ መሽቷል እኮ ምን ሆነሽ ነው እንዴ ለምን ትፈራለህ አሁን እኮ የድሮ ኤቢ አይደለችም የድሮዋንስ ቢሆን ለምን እፈራታለሁ አይ ትፈራት ነበር እንዴ ያ ቻርጀር የራጣ እኮ ነው እዚህ ነበርች እንዴ ተውሻት ነው ክፍለ መጥቼ ወስደዋለሁ ብለኛለች እሻው ምን ልስጥሽ እኔማ እኮ የዶስቶቭስኪ መጽሐፍ ፈልጌ ነበር ወንጀል ቅጣት ይቀበል እኮ ነው አላመጣሁትም ልጁ አልጨረሰው በቃ ሲጨርሰው ተቀብዬ አመጣልሻለሁ አሁን ሂጂ በቃ ኤቢ ናታን በሩን ክፈትልኝ በእናትህ ያው ቻርጀሬን ወስደ ስልኬ ቻርጀር ይዘጋ ነው ክፍልሽ አመጣልሻለሁ ዳታ ምን ክፍልሽ አመጣልሻለሁ አረ በእናትህ ክፈት እንዴ ደግሞ ማንናስ በእናትሽ ውስጥ ኪቤቢ አይ አልገባም እዚህ ነው የምሆነው ምን ያደርጋል እንደ ልቡ አልሆንኩለትም ትምህርት ቤት ሆኜ ያሰብኩትን ለማሳካት አልተጋው ብሎ እዝና አለ
ከረዘመ ጸጥታ በኋላ ዝምታቸውን ኑፌት ሰበረችው። እኔ ግን አንድ ነገር ይታየኛል። መቼም በልጅነት በዚያ መልኩ ከተሰደድክ በኋላ ለመማር አያሌ መከራዎችን ብዙ የህይወት ውጣ ውረዶችን አልፈ እዚህ ደርሰሃል። ዛሬን እስከ መድረስ ድረስ ያለውን ታሪክ ጨምረ አንድ አስተማሪ መጽሐፍ እንጻፍ። መጽሐፉን ለማሳተም የሚረዱን ሰዎች አናጣም። በመቀጠልም የመንግስትን ድጋፍና አንዳንድ የበጎ አድራጎት ድርጅቶችን ጠይቀን እኛም አንድ ድርጅት እናቋቁም። የመጽሐፉን ሽያጭ ለዚሁ ተቋም እናውለዋለን። እንዳልከው እግዚአብሔር አንተን እንደ ሙሴ ሊረዳ ፈልጎ ነው ከዚያ መዓት ውስጥ አውጥቶ እዚያ ያደረሰ። ዳንካራዬ ያንተን ማህበረሰብ ቁስል እኔን ይሰማኛል፣ የኋላን ፍቅርን ህይወትንም እንዲሁ። ስለዚህ እመነኝ፣ አንድ ሆነን ብንሰራ 5ቱን ክፍሎች ብዙ ወጪና ጊዜ ሳይፈጁ እንገነባቸዋለን። አይመስላችሁም? ብላ ሁሉንም ቃኘቻቸው። በደስታ አዎንታቸውን ለገሷት። አንተ ምን ይመስልሃል? አለችው ዳንካራን። በጣም ደስ ይለኛል። እንደናንተ አይነት ቤተሰብ በማግኘቴ በእውነት ፈጣሪዬን አመሰግናለሁ። ሳቅ ተናነቀው። ድንገት አይኖቹ እንባ ተሞሉ። ውስጡ የተፈጠረው ስሜት ፊቱ ላይ የሐሴት ጸዳል ረጨ። የኢንስፔክተር አድማሱ የምርመራ ቡድን አባላት የደረሱበትን መረጃ ለማተት ለመለዋወጥ በየቦታቸው ተሰይመዋል። አርፍደው የመጣው ምን ተስኖት ነበር። የደንብ ሰላምታ ሰጥቶ ተቀመጠ። ኢንስፔክተር አድማሱና የ50 አለቃ ዳንካራ ከፊት ለፊታቸው በግራና በቀኝ የተቀመጡትን አባላት መረጃቸውን በጽሑፍ ለመቀበል ብዕራቸውን አቀባብለው ቀለም ሊያስተፉ ተዘጋጁ። መጀመሪያ ለፍቅር እድል ተሰጣት። ዳንካራ ፍቅር በዋለችበት ቢውልም የእርሷን መረጃ በወረቀት ለማኖር አልቦዘንም። ፍቅር ከመነሻው ጀምራ እስከ ቢሾፍቱ ሳምሪ ድረስ ያለውን ዘገባ በሙሉ በቃሏ ወጣችላቸው። ለጥቃም ልታደርግ ስላሰበችው ስለላና ምርመራ አብራራች። ሳምራዊት ጋር ያገኘሁት አንድ ፍንጭ ዳዊት ጎዳና ላይ ያለ እየመጣ ይጠይቀው የነበረ አንድ ወጣት አለ። ስሙን ያን ጊዜ ሰምታው ቢሆንም ልታስታውሰው ግን በፍጹም አልቻለችም። የፎቶግራፍ ባለሙያ እንደሆነና የሚሰራበት ቦታም ስቴዲየም አካባቢ እንደሆነ ዳዊት ነግሯት ያውቃል። የግለሰቡን ስም ግን ማስታወስ ተሳናት። ስለዚህ አንድ ነገር አስቤ ኢንስፔክተር ዮሴፍን አወያይቸዋለሁ። ሳምራዊት እንድትረዳን ያደርጋል። እየመጣ ይጠይቀዋል የተባለው ሰው ምናልባት የመስሪያ ቤቱን ስም የሰየመው በራሱ ስም ከሆነ ስሙን ስትሰማው ልታስታውሰው ስለምትችል ከሜክሲኮ ጀምሮ እስከ 22 ድረስ ያሉ ፎቶ ቤቶችን የስማቸውን መጥሪያ እንመዝግብ። ይህን ግለሰብ ካገኘነው ዳዊትን ለማግኘት የምንችልበት አንድ እርምጃ ያራምደናል የሚል እምነት አለኝ። ወንጀለኛው በየሰዓቱ እየራቀን ነው። የጭድ ክምር ውስጥ የገባች መርፌ ፈልጎ የማግኘት ያህል ከብዶ እየታየኝ ነው። መርፌዋን ለማግኘት ጭዱን ማቃጠል ይኖርብን ይሆናል። መርፌዋ የገባችበት ክምር መለየት ግን የግድ ነው፣ አሊያ ውድመት እናስከትላለን ብላ ንግግሯን ነጠበች። መልካም፣ እስቲ የነ ሔዋንን መረጃ እንስማና ሁለቱን እናዋህድ። ያንዱ ጫፍ ያለው አንዱ ጋር ሊሆን ስለሚችል ውሉን ለማግኘት ይረዳናል። ምን ተስኖት ያለህን መረጃ ስጠን ብሎ ኢንስፔክተር አድማሱን ተመለከታቸው። አንገታቸውን ነቅንቀው አዎንታቸውን ለገሱት። ምን ተስኖት ቀጠለ። የኛ ቡድን አስቀድሞ ሄደው ወደ ሟች ቤተሰብ ዘንድ ነበር። ከባልቴቶች ቧልት በቀር ያገኘው መረጃ የለም። ባለሀብቱ የሚኖረው ቦሌ ወሎ ሰፈር አካባቢ ያለው መኖሪያ ቤታቸው ውስጥ ከሁለት ሴት ሰራተኞቻቸው ከአንድ ደከም ያለ ዘበኛቸው በቀር ሌላ የቤተሰብ አባል የለም። ሰራተኞቹ እንደነገሩኝ ሰውየው የጅማ አካባቢ ሰው ናቸው። ዘበኛቸው በሚያውቁት መረጃ መሰረት ከሆነ ደግሞ አቶ ስዩም ሶለን በቡና ንግድ ምክንያት ጅማና ወለጋን አወቁ እንጂ የሐረር አካባቢ ተወላጅ መሆናቸውን ሟች በሕይወት እያሉ እንዳጫወቷቸው ነግረውኛል። ምንም አይነት የቤተሰብ አባል ሚስትም ልጆችም አለመኖራቸውን በሁለት አቅጣጫ እንድናየው ፈልጋለሁ። እነዚያ ሰዎች ማለትም ከሁለቱ ሴት ሰራተኞቻቸውና ከጥበቃቸው እንዳጣራ ነው ሰውየው በየጊዜው የሚመጡት ከተለያዩ ሴቶች ጋር ነው። በመጀመሪያ የዝሙት ጠንቅ ምናልባት ሟችን ቤተሰብ ሳይመሰርቱ ረጅሙን የወጣትነት ዘመን እንዲጨርሱ አድርጓቸው ሊሆን ይችላል። በሌላ በኩል መስሪያ ቤታቸው ሄደን ያገኘነው የታሪክ ማህደራቸው እንደሚያስረዳው ባለሀብቱ የአዲስ አበባ ነዋሪ ከሆኑ 6 ዓመታት ሆኗቸዋል። ከየት እንደመጡና የትውልድ ስፍራቸው የሚገልጽ መረጃ እንኳን ምንም የለም። አዲስ አበባ የሥራ ፈቃድ ካወጡ የያዝነው ዓመት 5ኛ ዓመታቸው ነው።
ከ6-7 ዓመት በፊት ምናልባት በአንድም በሌላም መንገድ ያፈረሱት ቤተሰብ ሊኖር ይችላል። ይህ ጥርጣሬ እውነተኛ ሆኖ አፈራረሱ ቅጥ ያጣ ከሆነ ዛሬ ለተፈጸመ ወንጀል የእውነት ምንጭ እዚያ ነው የሚል ግምት አድሮብኛል። መስሪያ ቤታቸው ውስጥ ወደ 20 የሚጠጉ የቢሮ ሰራተኞች አሏቸው። ከሁሉም ጋር የነበራቸው ቅርርብ ስራዊ ብቻ ነው። ለሰውየው ቅርብ ናቸው የተባሉ ከፍተኛ የሥራ ድርሻ ያላቸው ግለሰቦችን በማነጋገር የሰውየውን የቀድሞ አድራሻ ለማግኘት ብንሞክርም አልቻልንም። ይሄ አልተሳካልንም። የተደበቀ ማንነት፣ መሸሽ የፈለጉት ታሪክ ከጀርባቸው ያለ ይመስለኛል። ፎቶአቸውን እንኳን ማግኘት ከባድ ነበር ብሎ 3 ፎቶግራፍ ኢንስፔክተር አድማሱና ዳንካራ ፊት ለፊት ባለችው ጠረጴዛ ላይ አኖረው። ረጅም አፍንጫ፣ ጠይም ፊት፣ ዝምታቸው የሚያስፈራ፣ ፈገግታቸው የማይስብ። ፍቅር ፎቶቹን ስታይ በቅርብ የሆነ ቦታ ያየቻቸው መሰላት። ታክሲ ውስጥ ይሁን ካፌ ለማስታወስ ሞከረች። አእምሯ ውስጥ የሳለችው ምስል ወዲያው ሽቡ ብሎ ጠፋ። አንዳንድ ሰው እንዲህ ነው። ብዙ ሰው ይመስላል። የትም አይተነው የማናውቀው ሰው የሆነ ቦታ ደጋግመን ያየነው ይመስለናል። እኔም በልቅሶ ስፍራ አንድ የታዘብኩት ነገር አለ አለች ሔዋን ቆፍጠን ብላ። ነጠላ ዝቅዝቄ ነበር ለቀስተኞቹን የተቀላቀልኩት። ተሰብስበው ሐሜት የተቀላቀለበት አይጠቅም ቧልት እያወጉ ሳለ አንድ ሴትየው በመብከንከን ስለ ባለቤቷ አሟሟት የተረከችው ታሪክ ቀልቤን ሳበኝ። በእርግጥ የሴትዮዋ ንግግር ለእኔ እንግዳ ይሁን እንጂ ቀሪዎቹ አቻዎቿ ደጋግሞ የሰሙት ወሬ መሆኑን የተሰላች ፊታቸውን አይቼ ተረድቻለሁ። ዛሬ ሀብታም ሲሞት ፖሊሱም ህዝቡም አጉል ይሯሯጣሉ። የኔም ባለቤት በቀን ፀሐይ አደባባዩ ላይ ሲደፉት ወንጀሉን አድበስብሶ ከማስቀረት በገር ግልጥልጥ አድርጎ ወንጀለኛውን ለፍርድ ሊያቀርብ የደፈረ የህግ አካል የለም። ጀግና ባል ነበረኝ። ምን ያደርጋል ጊዜ የጣለውን ድንጋይ ቅል ይሰብረዋል እንዲሉ። ሴትዮዋ ይህንን ስትናገር 3 አይነት ስሜት አይቼባታለሁ። ጸጸት፣ ኩራትና ድል። ይህችን ሴት በንቀት ማየት 2 ስህተት ስለሆነብኝ ነው መረጃውን ላደርሳችሁ የወደድኩት። አንደኛ በባሏ ሞት የዚህ ሰውዬ እጅ ካለበት ወንጀሉን አስፈጽማ ሊሆን ስለሚችል፣ ሁለተኛ ሴትዮዋ ከወንጀሉ ነፃ እንኳን ብትሆን ተድበስብሶ ቀርቶብኛል የምትለው የባለቤቷ ሞት ሊታይላት ይገባል በሚል ነው ብላ ሰብሰብ አለች። ማለፊያ ነው አሉ ኢንስፔክተር አድማሱ። ወርቁ የሚያቀርበው መረጃ ካለ በአይናቸው ጠይቀውት የለም መልስ ከለገሳቸው በኋላ ሔዋን ይህችን ሴት ነገ ማለዳ ቢሮ መታቃሏን እንድትሰጥ መጥሪያ ስጫት። የእሷን ጉዳይ በሁለቱም አቅጣጫ ነው ያዋሉ። ፍቅር የፍርድ ቤት ወረቀት ዛሬውኑ ጨርሽና የልጁን ማንነት ለማወቅ የትኛውንም ተራራ ውጭ። ምንተስኖትና ወርቁ የሰውየውን የቀድሞ አድራሻ ለማግኘት የማትምሱት ጉድጓድ አይኖር። የለም የሚል አባል መረጃው ሳይሆን የሌለው እርሱ ነው ማግኘት የተሳነው። ፍቅር ዳንካራ የሚያስፈልግሽ ከሆነ በየትኛውም ሰዓት ደውይለት። ጨርሰናል አሉ ቁጣና ትዕዛዝ እኩል ለኩል ባዘለ ድምፅ። ፍቅር የፍርድ ቤት ማዘዣ ጨርሳ በማግስቱ ከስራ ሰዓት ቀድማ ልደታ ክፍለ ከተማ ገቢዎች ቢሮ ተገኘች። የፍርድ ቤት ማዘዣዋን ሲያዩ የሚመለከታቸው ሰራተኞች በሙሉ ታላቅ ቸርነት አደረጉላት። ጊዜ ቢወስድባትም የምትፈልገውን ስም ዝርዝር እንዳለ መዝግባ አመስግና ወጣች። ኢንስፔክተር ዮሴፍ ጋር ደወለች። ጤና ይስጥልኝ አላት ኢንስፔክተር ዮሴፍ ከወዲያኛው ጫፍ። ጤና ይስጥልኝ ኢንስፔክተር ዮሴፍ፣ የስም ዝርዝሮቹን በሙሉ ባይሆንም አግኝቻለሁ። ስሞቹን መዝግብልኝና የማላስቸግር ከሆነ ሳምራዊትን አነጋግርልኝ፣ ካልሆነም እኔ መምጣት እችላለሁ። በፍጹም ስሞቹን አስመዝግቢኝና እኔ ጨርሳለሁ። ቢሾፍቱ የምትመጪበትን ጊዜ ሌላ መረጃ አስሽበት አላት ትህትና ተሞልቶ። ብዕሩን ከደረቱ ኪስ መዞ ጣቶቹ ውስጥ ከተታት። ያገኘችውን የስም ዝርዝር አስመዝግባ ከጨረሰች በኋላ ለኑፊስ ስልክ ደወለችላት። ኑፊሴ፣ ስራ ቦታ ነሽ? ረበሽኩሽ? አይደለሁ፣ አሁን ወጣው። ምሽት የማቀርበው ልዩ ፕሮግራም ስላለ ለእረፍትም ለዝግጅትም ወደ ቤት እየተመለስኩ ነው። እንግዲያውስ አንድ የማዋይሽ ጥብቅ ጉዳይ ስላለ ቤት መጥቼ ላገኘሽ። ብዙ ጊዜ አልሻማሽም። ፍቅር ኑፊስ ቤት ስትደርስ ኑፊስ ቀድማ ደርሳለች። ሶፋ ላይ አረፍ ብላ አንድ ነገር ላማክርሽ ነበር አለቻት። ኑፊስ ፍቅርን ጠንቅቃ ታውቃታለች። በራሷ ሐሳብ ብቻ መወሰን የሌለባት ጉዳይ ሲገጥማት ነው እንዲህ ተቻኩላ የምታገኛት። ንገሪኝ የኔ እህት፣ ምን ተፈጠረ? ምን ገጠመሽ? አለቻት ኑፊስ። ፍቅር ጥቂት ዝም ብላ ሄሮን እያመንኳት አይደለም አለቻት። እንዴት ማለት? አልገባኝም።
ማለቴ በምን ዙሪያ? ወንጀሉ የተፈጸመለት ደብረዘይት ተከራየሁት ያለችን ቤት ራት ጋብዛኝ ከእርሷ ጋር አድሬ ኢንስፔክተር አድማሱ ሲደውሉልኝ ነው ማልጄ ወደ አዲስ አበባ የተመለስኩት። ምሽት ወደ ቤቷ ስገባ ያየኋት ቪኤት መኪና ጠዋት ስወጣ ማታ ያየኋት ቦታ ላይ ቆማለች። ሰሌዳ ቁጥሯን ለአመል ሾፍ አድርጌ በጭንቅላት ያስኩት። በቀደም ከደብረዘይት ስመለስ ያቺኑ መኪና ፈጣን መንገዱ ላይ ያየኋት። መኪናዋን የያዘቻት ሄሮዳይዳ ናት። ደጅ ላይ ቆማ ስገባ ስወጣ ያየኋት ስለ መኪናዋ ለምን ዝም አለችኝ? ተከራየሁት ያለችውን ቤት እጠራጠራለሁ። ገዝታው እንጂ ተከራታው አይመስለኝም። ይህ ከሆነ ወደ ቀድሞ ሌብነቷ ተመልሳለች ማለት ነው። ባለቤቷ ይሰራው የነበረው ወንጀል አንስቼ እንድትጸየፈው አድርጌ ስናገር ካንገት በላይ እንደምትሰማኝ ያውቃለሁ። የእርሱን ክርፋታም ተግባር ብዙም አትቃወሙ። ወደ አዱላላ አካባቢ ከመንግስት ተኮናተርኩት ያለችው የእርሻ መሬት የወንጀል መሸፈኛ ማስፈጸሚያዋስ ቢሆን ብዬ እጠራጠራለሁ። ኑፊስ አንቺ ንጹህ ጓደኛዬ ነሽ። ምንም የምደብቅሽ ነገር የለኝም። ሄሮዳይዳ በምድር ላይ ያለችኝ ብቸኛ ቤተሰቤ ናት። ይህንን አልክድም። እናት፣ አባት፣ ወንድም ሁሉንም የማገኘው ከእርሷ ውስጥ ነው። ፍትህ ግን ከፍቅር ይበልጣል። አልዋሽሽም ኑፊሴ፣ በዚህ ባለሁበት ሞትም ጠርጥሬያታለሁ። ለምን ወንጀሉ የሚፈጸምበት ዕለት ያን ያህል አዋክባ ለራት ግብዣ ጠራችኝ? ለምን? ሄሮን መፈተሽ አለብኝ። ንጹህ ናት ወይስ አይደለችም? እንዴት የሚለው ጥያቄ ግን ከባድ መልስ ይፈልጋል ብላ ዝም አለች። ኑፊስ ፍቅርን በአንክሮ ተመለከተቻት። በልቧም ምን አለበት እግዚአብሔር እንደዚች ያለች ሰራተኞችን ለሀገራችን ባበዛ ስትል ተመኘች። ፊት ለፊቷ የምታያት ፖሊስ ሰው ሳትሆን ልዩ ፍጡር መሰለቻት። በአንድ ጣቢያ ውስጥ ያለ የምርመራ ቡድን አባል ሳትሆን ከሰማይ ተወርውራ የመጣች ስጋ ለበስ መልአክት መሰለቻት። ፍቅር፣ እውነት ከልቤ ያደንቅሻለሁ። በዚህ ሰዓት ያንቺ ጓደኛ በመሆኔ የተሰማኝን ክብር በቃል አልገልጸውም። በህይወትሽ ብቸኛ የሆነችውን ሰው ለህግ አሳልፎ ከመስጠት በላይ ታላቅ ገድል የለም። ባንቺ ክትትልና ምርመራ ግድፈትና ንጽህናዋን መለየት ግን ከባድ ይመስለኛል። ኢንስፔክተር አድማሱን በግል አማክሪያቸው። የበሰለ ማንነት ስላላቸው ከእርሳቸው ጋር መማከር የተሻለ አማራጭ ነው። ምክንያቱም አንቺ ፖሊስ መሆንሽን ሄሮዲያዳ ታውቃለች። ለፍትህ ያለሽንም ቦታ እንዲሁ። ምንም አይነት መረጃ ሊያቀብሉሽ የሚችሉ ቁሶችን በቀረብሻቸው ቁጥር ታርቅብሻለች። እየተከታተልሻት እንደሆነ ቅንጣት ታህል ከተጠራጠረሽ ደግሞ የወንጀሏን ደብዛ ትሰውርብሻለች። እንዳልሽው በዚህ ደረጃ እየተንቀሳቀሰች ከሆነ ኢኮኖሚዋ ሰማይ ጠቀስ እንደሆነ ለመገንዘብ አያዳግትም። አያሌ መረጃዎችን በገንዘብ ልትጋርድብሽ ትችላለች። መኪናዋ እንደጠረጠርሽው የእርሷ ከሆነ 10 እና 11 ሚሊዮን ብር ለቤት ተሽከርካሪ ካዋለች ለስራ የምታውለውን ገንዘብ ምን ያህል እንደሆነ ከብዛቱ በቀር መገመት ከባድ ነው። ታስራ ከወጣች በኋላ መንግስት ህገወጥ ንብረቶቿን ወርሶ ያስቀረላት ገንዘብ ምን ያህል እንደነበረ ሁላችንም እናውቃለን። በዚህ አጭር ጊዜ ውስጥ ይህን ያህል ገንዘብ የትኛውም አትራፊ የስራ አይነት ውስጥ ብትሰማራ ልታካብት አትችልም። ፍቅር፣ ራስሽን ጠብቂ። ልታድኙ በዱር ያገኘሽው አውሬ እንደምትገዩ ካወቀ መቅደሙ አይቀርም። ለፍትህ ያለሽን አመለካከትና ለህዝብ ያለሽን ተአማኒነት ከእኛ እኩል ታውቃለች። ሺህ ጊዜ ብትወድሽ የወንጀሏን ክር ከረገጥሽባት በጭራሽ አትምርሽም። ክሩ ውስጥ የተጠመደው መሳሪያ በፍጹም በህይወት እንደማያኖራት ስለምታውቅ ክሩ እንዳይበጥስ አንቺን ከክሩ ላይ የምታወርድሽ ገፍትራ ጥላ እንጂ አቅፋ ደግፋ አይደለም። እና ተጠንቀቂ። የገመትሽው ሁሉ ሐሰት ሆኖ እርሷም ንጹህ ሰው ሆና ልታገኛት ትቺ ይሆናል። ይህ እንዲሆንም ከልቤ እመኛለሁ። ይህንንም ትሁን ያንን መርማሪው ሌላ ሰው መሆን ግን አለበት ብላ በረጅሙ ተንፍሳ በጀርባዋ ደገፍ አለች። እውነትሽን ነው። አሁን አንድ ነገር ለማድረግ አስቤያለሁ። ኢንስፔክተር አድማሱን ማማከር የማያሻማ ሀቅ ነው። ከዚህ ቀደም ብዬ ግን እኔ አንድ ነገር ባደርግስ? በመኪናው ሰሌዳ ቁጥር መዝገብ አስወጥቼ በማስም እንዳለ ባረጋግጥስ? ጥሩ ሐሳብ ነው። ተሽከርካሪው የእርሷ ሆኖ ስሙ በሌላ ሊሆን እንደሚችል አትዘንጊ። አልዘነጋም። ተሽከርካሪው ያለው በሌላ ሰው ስም ከሆነ ባለ ንብረቱን በህጋዊ መንገድ ለማነጋገር ሞክራለሁ። የወንጀሏን አሻራ ለማጥፋት የማትጠቀመው የማስመሰያ ቀለም የለም። የረገጠችውን መሬት ዳናዋን ለማጥፋት በጫማዋ አይነትና ቁጥር በሌላ ሰው ማስረገጧ ሙን ነው። ደብቃኝ እንጂ እስር ቤት ከገባው ባለቤቷ በፊት በሞት የተለየችው አሊያም በሌላ ምክንያት የተፋታችው ባል እንደነበራት የሚያጠራጥሩና የሚያሳዩ ምልክቶች አልፎ አልፎ ቤቷ ውስጥ ባሉ አንዳንድ ቁሳቁሶች ተመልክቻለሁ። እርሷ ግን ፈጽሞ ልታምንልኝ አልቻለችም።
የምትወደው ሰው እንደነበረም ድንገት በሚያመልጧት ቁርጥራጭ ቃላቶች ተረድቻለሁ። ይህ ሰው ማን ነው ብዬ ብዙ ጊዜ ራሴን ጠይቃለሁ። በህይወት ከሌለ በማንነቱ ቀርጿት ያለፈ ካለ ደግሞ አሁን እርሱ ያለበት ቦታ ሆኖ የእኩይ ሐሳቡ አስፈጻሚ አሻንጉሊት እያደረጋት ያለ ይመስለኛል። አዛዥ ትሁን ታዛዥ፣ ሰው ትሁን አሻንጉሊት ያው ወንጀለኛ ናት። ስለ ሁሉም ነገር የደረስኩበትን መስማት ያለብሽ ነገር ካለ አሳውቅሻለሁ ብላ ተነሳች። ምግብ እንድትቀምስ ብትጠይቃትም ፈቃደኛ አልሆነችም። ተሰናብታት ወጣች። መጨረስ ያለባትን ቅድመ ሁኔታ በተቻላት ፍጥነት አጠናቃ ወደ መንገድ ትራንስፖርት አቀናች። ከብዙ ውጣ ውረድና አድካሚ ከሆነ መዝገብ ፍለጋ በኋላ የምትፈልገውን አገኘች። በሰሌዳ ቁጥሩ ተመዝግቦ የሚገኘው የባለ ንብረት ስም ክንዱ አለሙ ይባላል። ይህንን እንደጨረሰች ኢንስፔክተር አድማሱን ለማወያየት ወደ ጣቢያ በረረች። ሁኔታውን በሙሉ ስታስረዳቸው በመገረም ሲያድምጧት ቆዩ። ለፍትህ ያላት ተአማኒነት አስደነቃቸው። ከአድማስ የራቀ ወሰን አልባ ሐቀኝነት፣ የጽድቅን ደም ግባት፣ የእውነትን ቁንጅና በእርሷ ውስጥ ተመለከቱት። የተፈጠረባቸውን ስሜት ታግለው አሸንፈው በጥሞና ሰሟት። እና አሁን አንድ ያሰብኩት ሐሳብ አለ አለች። ከላይ ከኑፊስ ጋር የተወያየችበትን ነጥብና መንገድ ትራንስፖርት ያገኘችውን ውጤት አብራርታላቸው ከጨረሰች በኋላ ይህንን ሰው ጠርተን ቃል ከመቀበላችን በፊት አስቀድመን ደብረዘይት ተከራይቼዋለሁ ያለችኝ ቤት አለ። መኖሪያ ቤቱ የእርሷ አይሁን ማወቅ ያለብን ይመስለኛል። ቤቱ ያለው ቀበሌ 1 ነው። የዚያ ቤት ባለ ንብረት ስም ማን እንደሆነ ቀድመን ብናጣራ የተሻለ ነው። በእርሷ ስም ካልሆነ በባለ ንብረትነት የተመዘገበውን ግለሰብ ቃል መቀበል ይግድ ነው። እርሱን በኢንስፔክተር ዮሴፍ በኩል እንጨርሳለን። ሁለቱም ከሄሮ ጋር የተባበሩ የወንጀል ቅጥረኞች ሊሆኑ ይችላሉ። ተሽከርካሪው የሚጠራበት ግለሰብ በፖሊስ መጠራቱና ቃል መስጠቱ ሲነገራት የምሰራበትን ጣቢያ ስለምታውቅ እኔን መጠርጠሩ አይቀርም። ይህንን ጥርጣሬዋን ለማስወገድ ሰውየው በእኛው አባል ግን በሌላ ክፍለ ከተማ ባለ ጣቢያ ቀርቦ መጠየቁ የተሻለ አማራጭ ነው። ምርመራ ከመጀመራችን በፊት ማድረግ ያለብንን ቅድመ ጥንቃቄ ካላሟላን ከነካካን በኋላ ለማስተካከል ስንሞክር ውጥንቅጡን ልናወጣው እንችላለን። የተኛን ነብር የሚቀሰቅሱት በአራቱም ማዕዘን ወጥመዱ ዝግጁ ሲሆን ብቻ ነው። ሊሾልክ የሚችልበትን ሽንቁር በሙሉ ካልተደፈነ መሽለኩ ማምለጡ ብቻ ሳይሆን ዞሮ መባላቱ ከቀደመው በላይ ጥፋቱ ይከፋል። ማለፊያ ነው አሉ በአንክሮ እየቃኙ በአጽኖ ሲያዳምጧት ቆይተው። ሁሉም ነገር ፍጹም ጥንቃቄ በተሞላበት መንገድ መጓዝ አለበት። አንዲት ስህተት እልፍ ዋጋ ታስከፍላለች። እንዳልሽው አንቺም ሩቅ መሽገሽ እኛን ከመርዳት በቀር የምትሳተፊበት አካላዊ እንቅስቃሴ በዚህ ጉዳይ ውስጥ መኖር የለበትም። ደብረ ዘይት ያለውን ቤት ለእኔ ትጠቁሚኛለሽ። እዚያው ባሉ የሙያ አጋሮቻችን በኩል የባለ ንብረቱን ስም እናጣራለን። ጊዜ የሚፈልግ ጉዳይ አይደለም። እሳት ላይ የተጣደ ወተት ትተው ጎረቤት አይሄዱ። ባለቤቷ የታሰረው ጉምሩክ ውስጥ የሀገርን ኢኮኖሚ ለዓመታት ሊያቃውስ የሚችል አደገኛ አጸያፊ ወንጀል ሊሰራ ሲል ተደርሶበት እንደሆነ ሁላችንም እናውቃለን። እኚህ ባለሀብትም ቢሆኑ ከጉምሩክ ጋር የሚያገናኛቸው የሥራ ምክንያት አለ። ጎዳና ላይ ወድቆ እርሳቸውን አድኖ የገደላቸው ወጣትም ተልኮ ለመሆኑ ልቤ ብዙ አይጠራጠርም። ይህን ሰው ማን ላከው? የየትኛው ቀጣፊ ባለሀብት ወይም ባለስልጣን እኩይ ተግባር አስፈጻሚ መሆኑ ነው ጥያቄ ሆነብኝ። ትላንት አመሻሽ ላይ ከብሔራዊ ደህንነት ቢሮ ስልክ ተደውሎልኝ ነበር። የባለ ሀብቱ ሞት እንደ ሀገር የሚያደርሰው ጉዳት ቀላል እንዳልሆነ፣ ታታሪ ሰራተኛ ከመሆናቸው በላይ በስራቸው ያሉ ቋሚ ሰራተኞች ቀጥረው ከማስተዳደራቸውን ባሻገር ወደ ውጪ በሚልኳቸው ከቡና ምርቶች በተጨማሪ ሀገር ውስጥ በሚያደርጓቸው የንግድ ልውውጦች በየዓመቱ ከፍተኛ የሆነ ግብር ገቢ ያደርጋሉ። የእሳቸው አቻ የሆኑ ባለሀብቶች በአቶ ስዩም ሶለን ሞት የሚደርስባቸውን ፍርሃትና ስነ ልቦና ጫና ለማስወገድ በመንግሥት ጽኑ እምነት እንዲኖራቸው ይህ ወንጀለኛ በአጭር ቀናቶች ለፍርድ መቅረብ አለበት። አለበለዚያ ግን ፖሊስ ካቃተው የኢትዮጵያ ብሔራዊ ደህንነት ኤጀንሲ እጁን እንደሚያስገባ ጠቁሞኝ። የፍቅር ተንከሳቃሽ ስልክ ጮኸ። ኢንስፔክተር ዮሴፍ ነው። በአይኗ ፍቃድ ጠይቃ አነሳችው። ሄሎ ኢንስፔክተር ዮሴፍ። ሳምሪ ጠርቼ አነጋግሬያት ነበር።
ውጤት አገኘ አለችው ከመቀመጫዋ ፈንጠር ብላ ተነስታ ለመስማት መጓጓቷን ለመደበቅ ሳትሞክር። ከሰጠሽኝ የስም ዝርዝሮች መካከል ምትኩና መሳይ ከሚሉት ስሞች አንዱ ሊሆን እንደሚችል እርግጠኛ መሆኗን ገልጻልኛለች። ሁለቱን ስሞች ለየብቻ ነጥዬ እንድትመርጥ ሳደርጋት በማመንታት ቢሆንም መሳይ ወደሚለው አዘንብላለች። እርግጠኛ ግን አይደለችም። ምትኩም ይመስላል የሚል ጥርጣሬም አላት። ሁለቱን ስሞች ተጠቅመሽ ፍለጋሽን ጀምሪ። የምረዳሽ ማንኛውም ነገር ካለ ፈቃደኛ ነኝ እንደወትሮ። በጣም አመሰግናለሁ ኢንስፔክተር። ለኢንስፔክተር አድማሱ ያላትን ነገረቻቸው። የእጅ ሰዓታቸውን ተመልክተው የደብረ ዘይቱን ቤት ዛሬውኑ ማየት አለብን አሏት። ደስ ይለኛል አለች ፍቅር። የእህቷን ቤት የወንጀሏን ገመና ሕግ ፊት ለማሳጣት እንዲረዳት የሚያስችላትን ጅማሬ ለማድረግ ስትነሳ ፍቅር ይሁን ጸጸት፣ ጭካኔ ይሁን ፍርሃት፣ አንዳች የተዝብራረቀ ስሜት በውስጧ አሸዋለ። ተያይዘው ወደ ቢሾፍቱ ነጎዱ። ኑፊስ ከ4 ሰዓት ዜና እውጃ ለጥቆ የምታቀርበው ልዩ ፕሮግራም አዘገጃጅታ እንደጨረሰች ሰዓቷን ተመለከተች። 10 ሰዓት ይላል። የቀራትን ሰዓት ከተመቸው ዳንካራን አግኝተው እራት ለመብላት አስባ ስልክ ደወለችለት። 12 ሰዓት ሊገናኙ ተቀጣጠሩ። ኑፊስ ስለ ዳንካራ ማሰብ የዕለት ተዕለት ተግባሯ ከሆነ ሰንበትበት ብሏል። በየቀኑ ብታገኘው ደስታዋ ነው። ወንዳ ወንድ አካሉን በምናቧ እያሰበች ፊቷን ደረቱ ስር ለጥፋ የደስታ ስሜት በውስጧ ትረጫለች። ጥቁር ከናፍሮቹን ለመሳም ተመኝታ ከሐሳቧ ስትመለስ ራሷን ገጽጻ ታውቃለች። ብዙ ምልክቶች ልታሳየው ብትሞክርም 3-4 ቀን አመሻሽ ላይ ደውላ የሞተ የመሰላትን ልቦን ልታስነሳው ብትጥርም የዝምታው ርቀት በመንኮራኩር የሚደረስበት አልመስላት አለ። ሁሌም እርሱን ከማግኘቷ በፊት እንደምትፎክረው ዛሬ የሆነ ምልክት አሳየችው ፍቅሬን መግለጽ። ገላዋን ታጥባ ጥቂት አረፍ ብላ በመሃል ሰዓቷን እየተመለከተች የእንዳለ ጌታ ከበደን በዓሉ ግርማ ሕይወቱና ስራዎቹ የተሰኘው መጽሐፍ ጥቂት የማይባል ገጽ አነበበች። ለቀጠሮዋ 25 ጉዳይ ሲል አሮጌ ቶዮታ ቪትስ መኪናዋን አስነስታ ወደ ተቀጣጠሩበት ሆቴል ተወነጨፈች። ምግብ በልተው እንዳበቁ ኑፊስ ቡና፣ ዳንካራ ቢራ አዘው መጫወት ጀመሩ። ኑፊስ እንደለመደችው የምትፈልገውን ታሪክ እያወሳ እንዲተርክላት ወደ ልጅነት ሕይወቱ ጠልፋ ከተተችው። ብዙ መከራና ስቃይ በወለደው ድል አንድ የከፋ ብሔር ተወላጅ በሆኑ ቤተሰብ ዘንድ በቃጣቢነት ተቀጠርኩ። ሽንሽንዳ የምትባል ከተማ ማንነቴን ሸሽጌ ቤንች ነኝ ስላልኳቸው ቤት ውስጥ መዋልና ማደር ብችልም ከፍተኛ የሆነ ጸጸትና ፍርሃት ልቤን ያስጨንቃት ነበር። ይህን ያህል ትልቅ ቅጥፈት ቀጥፌ ባህላቸውን ጥሼ እነርሱ በበሉበት ዕቃ መብላቴ፣ እነርሱ በጠጡበት ኩባያ በመጠጣቴ ያረከስኳቸው እየመሰለኝ ጸጸት ይለበልበኛል። በሌላ በኩል የዋሸሁት ውሸት ወንጀል ተደርጎ ስለሚቆጠርብኝ ከታወቀው አባወራው ከሞት ያልተናነሰ ቅጣት እንደሚቀጣኝ ስለማውቅ ስጋቴ ወሰን አልነበረውም። በሳምንት 2 የገበያ ቀናቶች በብዛት ምግብ ይሸጣል። ያን ቀን አድካሚ ሥራ ብሰራም ከሰዎች የሚመለስ ፍርፋሪ እየበላው ሆዴን ሞልቼ ስለምውል ቀናቶቹን እወዳቸው እናፍቃቸው ነበር። በአዘቦት ቀን ሥራ ባይበዛብኝም የምትሰጠኝ ምግብ ውስንና ብዙ ጊዜም እንጀራ ስለማይሆን እርካታ አልነበረኝም። አይ ልጅነት ብሎ ፈገግ አለ። 3 ወር ያህል እንደሰራው አንድ የጅማ ከብት ነጋዴ እኛ ጋር እየመጣ ምግብ ሲመገብ ተመልክቶኝ ጅማ ላለ ሆቴሉ ለቃጣቢነት ተመኝቶ ኖሯል። የደሞዝ ጭማሪ አደርጋለሁ ብሎ በምስጢር አወያየኝ። ትምህርት የምታስተምረኝ ከሆነ የደሞዝ ጭማሪውንም ደሞዙንም አልፈልግም አልኩት። በደስታ ሽታውን ገለጸልኝ። እኔም ለመማር ያለኝ ጉጉት ከመጠን ያለፈ ስለነበረ የሰራሁበትን ምንም አይነት ደሞዝ ሳልቀበል ሹልክ ብዬ ከሰውየው ጋር ወደ ጅማ ኮበለልኩ። ምን ያደርጋል ብሎ በዝምታ ቆየ። ሰውየው የገባልኝን ቃል ሁሉ ትቶ ያለ እረፍት አሳሬን ያበላኝ ጀመር።
በሳምንት 5 ቀን የማይቋረጥ ገበያ ባለው ሆቴሉ ዕቃ ያሳጥበኛል። ሮብና አርብ ለማገዶ የሚሆን እንጨት እፈልጣለሁ። በእርግጥ የምግብ ችግር ስላልገጠመኝ በየዕለቱ ከሚሰማኝ ድካም በቀር ሰውነቴ አልተጎዳም። ትምህርት አለመማሬ በጣም ስለሚያንገበግበኝ እዚያ ሆኜ ደሞዙም ምኑም ቀርቶብኝ በነፃ እያገለገልኩ የሚያስተምረኝ ሰው ካለ ማጠያየቅ ጀመርኩ። ቋንቋም ትንሽ መኮላተፍ ስለጀመርኩ ከሰዎቹ ጋር በጥቂቱም ቢሆን መግባባት በመቻሌ አዘወትሬ የሚያስተምረኝ ማፈላለግ ተያዝኩ። ካለሁበት ጨለማ ከሆነ የማይምነት ሕይወት ለመገላገል ከፍ ያለ ፍላጎት ነበረኝ። ይህን እንቅስቃሴን እያደረግኩ እንዳለው ጭምጭምታ ሰምቶ አሰሬ አንድ ቀን ዕቃ ወደማጥብበት ስፍራ መጥቶ ትምህርት መማር እንደምትፈልግ አውቃለሁ፣ እኔም የማስተማር ኃላፊነትም ግዴታም አለብኝ። ነገር ግን ትምህርት የምትማረው በአማርኛ ወይም በኦሮምኛ ስለሆነ መጀመሪያ ቋንቋ ለመድ ብዬ ነው አለኝ። ትምህርት የምማረው ለማወቅ ነው። ማወቅ ከምፈልገው ነገር ደግሞ አንዱ ቋንቋ ነው። ስለዚህ ቋንቋን እዚያ መማር እችላለሁ አልኩት። አሰሬ በጣም በመገረም ከተመለከተኝ በኋላ የያዘው ዓመት ተገባዶ አዲሱ ዓመት ሲተካ ተማሪ ቤት እንደምገባ ቃል ገብቶልኝ ሄደ። አዲሱ ዓመት ሲገባ ቃሉን ሳያጥፍ ትምህርት ቤት አስገባኝ። ስለ ትምህርት ቤቱ ሕይወት ብዙ አወራት። በጥቁረቱና ቋንቋ ባለመቻሉ ስለደረሰበት መገለልና የእኩዮቹ መሳቂያ መሆን በፈገግታ እየታጀበ ብዙ አወጋት። እስልምናን እንዴት እንደተቀበለ ጭምር። ኑፊስ የዳንካራን የመንፈስ ጥንካሬ በልቧ አደነቀች። እንዲህ ያለ የመከራ ዘመን አሳልፎ ከጸጸትና ከቁጭት የጸዳ ማንነት መገንባቱ ፍጹም አስገረማት። የነገርከኝ ታሪክ የራሴን ምናባዊ ፈጠራ አክዬበት በወረቀት አስፍሬ አስነብብሃለሁ። ፍቅርና የኋላሸት የሰጡኝ የልጅነት ማስታወሻዎች ካንተ ታሪክ ጋር የሥጋ ዝምድና እንዲኖራቸው አድርጌ ለማዘጋጀት ተግቼ እጥራለሁ። ይህንን ሳደርግ ግን የሁላችሁም እርዳታ ያስፈልገኛል። በተለይ አንተ ዘውትር ከጎኔ እንድትሆንልኝ እፈልጋለሁ። ሁሌም ከጎኔ እንደምትሆን ቃል ግባልኝ። ቀኝ እጁን በሁለት እጆቿ ጨብጣ አይናኑን እያየች ምላሹን ጠበቀች። ለአፍታ ዝም ተባባሉ። እሺ አንቺ አትራቂኝ እንጂ ሁሌም ከጎንሽ ሆናለሁ። ኑፊስ ልቧ ልትወጣ የደረሰች መሰላት። ዳንካራ የእጆቿ ልስላሴ አንዳች የሐሴት